ሰላም እንዴት ናችሁ የመኒቲዩብ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልኝ እንዲሁም ለመኒቲዩብ አዲስ የሆናችሁ ሰብስክራይብ ያረጋችሁ የመኒቲዩብ ቤተሰብ እንድትሆኑ ጋብዛችኋለሁ ሰብስክራይብ አርጋችሁ ላይክ ሼር ኮሜንት ያረጋችሁ የምታበረታቱ ደግሞ እጅግ በጣም አርጌ አመሰግናችኋለሁ ዛሬ ደግሞ ይዤላችሁ የመጣሁት እንግዲህ እንደዚህ ያማረ እና አሪፍ የሆነ የዳጣ አሰራሬን ነው ኦሪጂናል ዳጣ ነው ማሳያችሁ ዛሬ ከወደዳችሁት እናንተም ሰርታችሁ ተጠቀሙታላችሁ ወይም ተጠቀሙበታላችሁ ሼር ላርጋችሁ ብዬ ነው እኔ ዳጣን እንዴት ሰርቼ እንደምጠቀመው አሁን ወደ ስራው እንሄዳለን እዚህ ጋር የሚያስፈልጉኝን ነገሮች አቅርቢያቸዋለሁ ኦሪጂናል ዳጣዬን ለመስራት የሚያስፈልጉኝን ዋና ግብአቶች እዚህ ጋር አቅርቤያለሁ እዚህ ጋር ሚጥሚጣ ደረቅ ሚጥሚጣ አለኝ ፍሬሹን ለጊዜው ማግኘት ስላልቻልኩኝ ደረቁን ሚጥሚጣ ተጠቅሜ ነው የማዘጋጀው ዳጣዬን ፍሬሹን የምታገኙ ፍሬሹን መጠቀም ትችላላችሁ አማዞን ላይም ፍሬሹ አለ እንዲሁም የምታገኙት ስቶር ካለ ከምታገኙት ስቶር ፍሬሹን መጠቀም ትችላላችሁ እኔ ይሄንን ደረቁን ሚጥሚጣ የገዛሁት ከዋልማርት ነው ዋልማርትም ሌላ ስቶርም ሊኖር ይችላል ከዋልማርት ቅመሞች ወይም ደግሞ ጨው የሚሸጥበት ቦታ ላይ ነው የሚኖረው ዋና ነጭ ሽንኩርት አለኝ ዝንጅብል አለኝ የበሶብላ ፍሬ አለኝ እንዲሁም ደግሞ የኮረሪማ ፍሬ አለኝ ዘይት አለኝ ጨው አለኝ እነዚህ ነገሮች ተጠቅሜ ነው የማዘጋጀው ጤና አዳሙ ለአበባነት ወይም ደግሞ ለጌጥ ነው የቀረበው ዛጋ በብርጭቆ ያለው እሱን አልተጠቀመው አሁን በቅድሚያ ሚጥሚጣዬን ወደ መቀቀሉ ሄዳለሁ ሚጥሚጣዬን ለ2 ሰዓታት ያህል እንደዚህ ድስት ላይ ውሃ በደንብ ሞልቼ በደንብ ቀቀለዋለሁ ምክንያቱም ሚጥሚጣው የምቀቅልበት ሁለት ምክንያት አለኝ የመጀመሪያው ምክንያት እንዲለሰልስልኝ ነው እንደ ፍሬሽ ሚጥሚጣ እንዲሆን ሁለተኛው ምክንያት ደግሞ ማቃጠሉ እንዲቀንስ በጣም ነው የሚያቃጥለው ሚጥሚጣው ለዛ እንዲቀንስ ለ2 ሰዓታት ያክል እንደዚህ ቀቅላለሁ ለ2 ሰዓታት ያህል ቀቅዬ ራሱ በጣም ነው የሚያቃጥለው እንደዚህ ቀቅለውና ነው የምጠቀመው በነገራችን ላይ ፍሬሹም ሚጥሚጣ ቢሆን ተቀቅሎ ነው የሚሰራው በሀገራችን ሲቀቀል እጃችንን እንዳያቃጥል ስለሚያደርግ እንዲሁም ደግሞ የማቃጠሉ መጠን ስለሚቀንስ ተቀቅሎ ነው ፍሬሹም ቢሆን የሚሰራው ለማለስለስ ብቻ አይደለም የምቀቅለው የማቃጠል ስሜቱም እንዲቀንስ ነው ሌላው ደግሞ በመንቀቅልበት ሰዓት ጋራጅ ካለን ጋራጅ ውስጥ ወይም ደግሞ በረንዳ ላይ ብንቀቅል ሞር የተሻለ ነው ምክንያቱም በጣም የማቃጠል ስሜት የማስነጠስ ስሜት ስላለው ሚጥሚጣው በሚፈላበት ሰዓት ህፃናት ካሉ አይናቸውን እንዲሁም ደግሞ አፍንጫቸውን እንዳያስነጥሳቸውና አይናቸውን እንዳያቃጥላቸው በተቻለ መጠን ውጭ ላይ ብንቀቅለው ወይም ደግሞ በረንዳ ላይ ብንቀቅለው ብዬ መክራለሁ ከዛ ሚጥሚጣው እስኪደርስ ድረስ እንደዚህ ነጭ ሽንኩርቱን እንዲሁም ዝንጅብሉን ያዘጋጀን እንጠብቃለን ነጭ ሽንኩርቱን እንደዚህ ስሩ ጋር ምናምን ያለው ነገር እንዳይደርቅ በኋላ አልፈጭ ብሎ እንዳይጠነክርብን እንደዚህ ቆራርጠን ከታትፈን እናዘጋጃለን ዝንጅብላችንንም ፈቅፍቀን በተለይ አከታተፉ ላይ ዝንጅብሉን በጣም ቃንጫ ነገሩን በደንብ አድቅቀን መክተፍ አለብን በኋላ አልፈጭ ብሎ እንዳያስቸግረን በቅድሚያ በጎኑን ቆርጠውና ቀጥሎ ደግሞ በቁመቱ ስንቆርጠው በደንብ ድቅቅ አርገን መቁረጥ አለብን ምክንያቱም ለመፍጨት በኋላ በደንብ ይቀለናል ሽንኩርታችንና ዝንጅብላችንን በደንብ ከከተፈን በኋላ ደግሞ ደረቁን ፓርት በሶብላውንና ኮረሪማውን መጀመሪያ ለብቻው እንደዚህ እንፈጫለን አንድ ላይ አርገን ምክንያቱም ደረቅ ስለሆነ ሳይፈጭ እንዳይቀርብን በደንብ አርገን ወይም ደግሞ እንዳይለዝብን ከሌሎቹ ጋር ሲገናኝ ለዞብን ሳይፈጭ እንዳይቀር
በቅድሚያ እንደዚህ ለብቻው ፈጭተን እናዘጋጃለን። ዝንጅብላችንን፣ ሽንኩርታችንን፣ በሶብላችንን እና ኮረሪማችንን እንደዚህ አዘጋጅተን እንዘጋጃለን እስኪደርስ። ሚጥሚጣችን ደርሷል። ከ2 ሰዓት በኋላ እንደዚህ እናጠነፍፈዋለን በወንፊት እቃ። ካጠነፈፍነው በኋላ ነው ወደ መክተፉ የምንሄደው። ከዛ ቃሪያዬንም እንደዚህ በደንብ አርጌ እንደ ዝንጅብሉና ነጭ ሽንኩርቱ በደንብ አርጌ ከትፈዋለሁ። ደቀቅ አርጌ በተቻለኝ መጠን፣ ምክንያቱም አንዳንዴ ቃሪያው ሲበስል ቆዳው የማሟለጭ ስሜት እንዳይኖረው ለመፈጨት ቀለል እንዲል ቃሪያውንም ደቀቅ አርጌ እከትፈዋለሁ። አሁን ቃሪያውን ከትፌ ከጨረስኩ በኋላ እንገናኛለን። አሁን ከትፌ ጨርሻለሁ። ይሄው እዚህ ጋር እንደዚህ ሁሉንም ነገሮች ቃሪያውንም፣ ነጭ ሽንኩርቱንም፣ ዝንጅብሉንም እንደዚህ ከትፌ አዘጋጅቻለሁ። አሁን ወደ መቀላቀሉና ወደ መፍጨቱ እንሄዳለን። በቅድሚያ ትልቅ እቃ ሁሉንም ነገሮች ማስገባት የሚችል ወይም ደግሞ መያዝ የሚችል እቃ እናዘጋጅና ሁሉንም እቃዎች ወይ ደግሞ ሁሉንም ቅመም አንድ ላይ እዚህ ጋር ደባልቀዋለሁ። ደባልቄ ሽት አርጌ አንድ ላይ ለተወሰነች ደቂቃ አስቀምጠዋለሁ እስከምፈጭ መፍጫዬን እስከማዘጋጅ ድረስ። ነጭ ሽንኩርቱንም፣ ዝንጅብሉንም፣ ቃሪያውንም እንዲሁም በሶብላና ኮረሪማ የፈጨውትን አንድ ላይ እንደዚህ ጋር አሻለው። ዘይቱንና ጨውን አልጨምርም። ሌሎችን ግን አንድ ላይ ደባልቅና ለተወሰነ ሰዓት አስቀምጠዋለሁ። ለተወሰነ ሰዓት ሳይሆን ከ10 ደቂቃ እስከ ማዘጋጀት ድረስ፣ ከዛም ከበለጠ አትሊስት ቢያንስ እስከ 10 ደቂቃ አንድ ላይ እንዲዋሃድ አስቀምጠዋለሁ። አሁን ከ10 እስከ 15 ደቂቃ እንደዚህ ካብላላውት በኋላ ቅመሙንና ቅመሙን አሁን ለመፍጨት አዘጋጅቻለሁ። የሽንኩርት መፍጫዬን እዚህ ጋር አቅርቤያለሁ። በሽንኩርት መፍጫ ነው የምፈጨው። ግላቭ ብንጠቀም ጥሩ ነው። በጣም ነው የሚያቃጥለው። እኔ ስከትፍ ምናምን ተጠቅሜያለሁ፣ አይታችኋል። አሁን ደግሞ ከእጅ ጋር ብዙም ግንኙነት ስለሌለው ነው የማልጠቀመው፣ ግን በጣም ነው የሚያቃጥለው። በጣም ተጠንቀቁ። ከዛ እንደዚህ እያደረኩኝ ፈጫለው። እንደነገርኳችሁ ጨውንና ዘይቱን አስቀርቻለሁ፣ አልጨመርኩም። አሁን ልፈጭ ስል ጨውን ትንሽ ነሰንሳለሁ። ከዛ ደግሞ ዘይቱን የቱ ጋር እንደማስገባ አሳያችኋለሁ። ከዛ እንደዚህ አድርገን በሽንኩርት መፍጫችን በደንብ እንፈጨዋለን። በደንብ ረጅም ሰዓት ወስደን እንፈጫለን። አይኑ ካልደቀቀ ብዙ ጊዜ አይኑ አይደቅም። አይኑ ካልደቀቀ መጨረሻ ላይ በደንብ ከፈጨን በኋላ ዘይት እንጨምራለን። የተወሰነ ዘይት ጠብ ስናደርግበት በደንብ ያደቃል አይኑን። በሚገርማችሁ ሁኔታ ባንዴ አይኑ ድቅቅ ይልልናል። ለዛ እንደዛ እያደረግን እንፈጫለን። ሁሉንም እንደዛ አድርገን ማሽናችን ላይ ከጨመርን በኋላ ጨውን እንሰንሳለን። ከዛ በደንብ ከፈጨን በኋላ አይኑ አልሞት ሲለን ደግሞ ዘይት እንጨምራለን። እንደዛ እያደረግን ፈጭተን እንጨርሳለን ማለት ነው። አሁን የመጨረሻው ነው ይሄ። ኦልሞስት ጨርሻለሁ። እንደዚህ ያረኩ ነው ዘይቱን የሚጨምረው። ይውላችሁ ላስት ሚኒት ላይ ከደቀቀ በኋላ አይኑ በደንብ እንዲሞትልኝ ስፈልግ እንደዚህ ዘይቴን እየጨመርኩ ፈጭቼ ጨርሻለሁ። ኦልሞስት አሁን ደግሞ ዳጣችንን እናያለን፣ እንዴት ያማረና ውብ የሆነ ዳጣ እንደሰራው። ይሄው እንግዲህ እዚህ ጋር እንደምታዩት እንደዚህ ያማረና ደስ የሚል የሀገራችንን ዳጣ እዚህ ጋር ደርሶልናል። እንደምትወዱት እርግጠኛ ነኝ። ምርጥ እንደዚህ ለክፉ ቀን ያስቀመጥኳቸውን ሙያዎችን እንግዲህ ሼር እያረኳችሁ ነው።
ከዛ አሁን ዳጣውን ፈጭቼ ጨርሻለሁ። ደግሞ አሁን እንዴት ለፍሬሽ አድርጌ ለረጅም ጊዜ እንደምጠቀመው ደግሞ አሳያችኋለሁ፣ እንዴት ስቶር እንደማደርገው። አሁን ወደ ስቶር ማድረጉ ነው የምንሄደው። እዩ እንዴት እንደሚያስጎመጅ፣ እንዴት እንደሚያምር ፍሬሽ ዳጣ በቤታችን እንደዚህ ሰርተን በቀላሉ መጠቀም እንደምንችል፣ ከኢትዮጵያ የምናመጣውን ኪሎ እንደምንቀንስ፣ ገንዘባችንንም እንዲሁም እቺ የዳጣ ማቅረቢያዋ ራሱ ኦሪጂናል ዳጣ ማቅረቢያ ነው የምትመስለው። የሚገርማችሁ ፕላስቲክ ናት። ከወልማርት ነው የገዛሁት 99 ሴንት፣ ግን ሸክላ ነው የምትመስለው። ካገኛችሁ እናንተም ግዟትና ተጠቀሙባት። እቃዎች የሚሸጡበት ቦታ ላይ ነው ዋልማርት ያገኘዋት። እና እንዴት የሚያምር ዳጣ ቤቴ ሽታው መስቀል ብሏል። እኛ አካባቢ የመስቀል ሰሞን እንደዚህ ዳጣ ይፈጫል፣ ይዘጋጃል። እንግዲህ ቀደም ብላችሁ ለመስቀልም ወይም ደግሞ ለቤታችሁ እንደዚህ እንድታዘጋጁ ነው እንግዲህ ሼር ያረኳችሁ። አሁን ደግሞ ስቶር ወደ ማረጉ ሄዳለሁ። ይሄን ስቶር ማረጊያ ፕላስቲኮች የገዛሁት ከዶላር ስቶር ነው። $1 10ን አንድ ላይ የተያያዙትን በጣም አሪፍ ነው። አንዴ ለምንጠቀመው ዳጣ አሪፍ ማስቀመጫ ነው የሚሆነው። ከወደዳችሁትና ካገኛችሁት እናንተም ብትገዙት ደስ ይለኛል። ከዛ ዳጣዬን እንደዚህ አርጌ ለአንዴ የምጠቀማትን ያህል አስቀምጣለሁ። እንደዚህ ሲሆን ዳጣችን ሁሌ ፍሬሽ እንደሆነ ነው የሚቀመጠው። አልጠበስኩትም፣ እንዳልኳችሁ እንደፈጨውት ነው። ይሄ ልጠቀመው ስል ነው አሙቄ የምጠቀመው። ስለዚህ ፍሬሹ እንደዚሁ ሲቀመጥ ፍሬሽ ሆኖ ነው የሚቀመጠው በረዶ ክፍል ላይ። እንደዚህ አድርጌ አስቀምጬ ለረጅም ጊዜ መጠቀም እችላለሁ። ስፈልግ ብቻ አንዷን አውጥቼ አሙቄ እስከምጨርስ እጠቀማታለሁ። ማሞቅ ስፈልግ ግን ለመመገብ ወይም ደግሞ ለመጠቀም ስፈልግ ትንሽዬ ውሃ ጨምርና አቀጥነዋለሁ። እንደዚህ አድርጌ የሞቀ ውሃ ጨምሬ ከዛ ትንሽ ቅቤ ጨምራለሁ። እንደዚህ ያማረና ቆንጆ የሆነ ዳጣ ይሆናል ማለት ነው። ለመመገብ ስፈልግ እንደዚህ አድርጌ እንትን እላለሁ። ዛሬ ይዤላችሁ የመጣሁት እንግዲህ እንደዚህ ያማረና ቆንጆ የሆነ በጣም ፍላጎት አፒታይዘር የሆነ የዳጣ አዘገጃጀቴን ነው። ስራዬን ከወደዳችሁ ላይክ ማድረግ፣ ሰብስክራይብ ያላረጋችሁኝ ሰብስክራይብ፣ ሼር፣ ኮሜንት ማድረጋችሁን እንዳትረሱ። በተለይ ላይክ እና ሰብስክራይብ ያላረጋችሁኝ ደግሞ ሰብስክራይብ ማድረግ እንዳትረሱ። ላይክ አርጉ እንዴ! ይሄን የመሰለማ ዳጣ ሰርቼላችሁ ላይክ ሳታረጉ እንዳትወጡ። ስለምታረጉ ደግሞ አመሰግናችኋለሁ። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። እወዳችኋለሁ። ተባረኩልኝ። በያላችሁበት ሰላማችሁ ብዝት ይበል።